ልብ ብላችሁ ስሙ ክርስቲያኖች። ዛሬ ስትሰቃዩ ለመሰቃየት እሺ የምትሉት፣ ዛሬ ስትገፉ ለመገፋት እሺ የምትሉት፣ ዛሬ መከራ ሲመጣባችሁ መከራውን ለመቀበል አንገታችሁን የማትሰስቱት ለምንድን ነው? ሞት እንዳለ ስለምናውቅ ብቻ ሳይሆን ከሞት በኋላ ምን እንዳለ ስለምናውቅ። ዛሬ የገፉንን ሰዎች፣ ዛሬ ያስጨከኑንን ሰዎች፣ ዛሬ የሰረቁንን፣ የቀጠፉንን፣ ዋጋ ያስከፈሉንን በጣም ብዙ ነገሮችን መሬት ነውና ዛሬ ባላቸው ጊዜ ሰልጥነው በተገኙ ሰዎች ላይ ስለሚደርሱብን ነገሮች በሙሉ ዝም የምንለው ለምን ይመስላችኋል? ይሄ ህይወት አብቅቶ ሰው ፊት እያየ የሚያዳላበት በሰማይ የእግዚአብሔር የፍርዱ ዙፋን ፊት ሁሉም እንደየሥራው እንደሚከፈለው ስለምናውቅ እኮ ነው። ዓርብ ላይ የክርስቶስን ሕማም ስናስብ ሳምንቱን ሁሉ የመድኃኒታችን የኢየሱስ ክርስቶስ ለሰው ልጆች የከፈለውን ስቃይና እንግልት መከራውን ስናስብ በምናዝንበት ልክ መልሰን ደግሞ የምንጽናናው ምን እንዳለ ስለምናውቅ ነው። ትንሣኤ እንዳለ ስለምናውቅ ነው። ትንሣኤ እንዳለ ስለምናውቅ ነው። ሩቅ እንኳን ባትሄዱ ክርስቲያኖች ዓርብ ዕለተ ስቅለት ቤተ ክርስቲያን ተሰብስበን እየሰገድን እያለቀስን የጌታችን የኢየሱስ ክርስቶስን መከራም ጭምር እየተሳተፍን ከቆየን በኋላ በጾሙ ወቅት ላይ እንደምታስተውሉት ጸናጽል አናነሳም፣ ከበሮ አናነሳም። ልንደሰትበት የሚገባ ደግሞ ምንም ነገር ስለሌለ በተለይ በሰሙነ ሕማማት እነዚህን ነዋያቶቻችንን ራሱ አንጠቀማቸው። ክርስቶስ የተሰቀለባት ዕለተ ዓርብ የሰገድንባት ምሽት ላይ ግን የምንሰነባበተው አምላካችን ኢየሱስ ክርስቶስ ወደ መቃብር ሲገባ እያለቀስን ሳይሆን እየዘመርን ነው። አስተውላችሁት? ልክ 11 ሰዓት ሲሆን ሊቃውንተ ቤተ ክርስቲያን በቤተ መቅደስ ውስጥ ያሉት ዳዊቱን አስተዛዝለው ልክ ከጨረሱ በኋላ የመጀመሪያ ስራቸው የሚያደርጉት ምንድን ነው? ጸናጽሉን ከበሮን ይዘው ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ፣ እግዚአብሔር ምስጉን ነው የተመሰገነ ብለው ለአምላካችን ለልዑል እግዚአብሔር ከበሮ እየመቱ ጸናጽል እየጸነጸሉ እያሸበሸቡ እያጨበጨቡ ምስጋና ያቀርባሉ። ምሳሌ አሁን ይሄንን የሰማችሁትን ጥያቄ ልጠይቃችሁ። እናንተ ቤት ሁላችንም ቤት ሐዘን ሲገጥመን ሞት ሲያጋጥመን ይዘን ሬሳውን የምንመጣው ከቤት ከተሰናበተ በኋላ ወዴት ነው? ወደ ቤተ ክርስቲያን ነው አይደል? እኛ ሬሳውን ይዘን ከቤት ስንመጣ እያለቀስን ነው። ልክ ቤተ ክርስቲያን አስገብተ ነው ጸሎተ ፍትሐት መደገምና መጸለይ ግን ሲጀምር ካህናቱ ክብ ሰርተው ሬሳውን ያለቅሳሉ? አያለቅሱ። ልብ ብላችሁ አያለቅሱ። ይበልጡኑ እንዲያው መቋሚያ ጸናጽል ከበሮ ይዘው ሲዘምሩን የምታገኟቸው። ለምን ይዘመራል? ለምን እናመሰግናለን? ሰው ሞቶ ሬሳ ተሸክመን መተን ቤተ መቅደስ ውስጥ እንኳን እማናዝነውና እማናለቅሰው ከሞት በኋላ ምን እንዳለ ስለምናውቅ ነው። ሕይወት እንዳለ ስለምናውቅ ሐዘናችን፣ ትካዜያችን ለከት ገደብ ወሰን ያስፈልገዋል የምንለው ለዚህ ነው። የክርስቶስ የተሰቀለበት የዛችም ዕለት ላይ እንዳለቀስን እንዳነባን ተሰቀለ እርቃኑን ሆነ ብለን ተናገርን። ያው እርቃኑ የሆነውን ሰውነቱን ዮሴፍና ኒቆዲሞስ ገንዘውት ደግሞ አዲስ በሆነ መቃብር አሳረፉት ስንል የክርስቶስ የሥጋው መቃብር ውስጥ ማረፍ እኛም ገነት ውስጥ ስንገባ የሚያገኘንን ማረፍ ክርስቶስ አምላካችን ስለሰበከልን እያለቀስን የምናከብረው ሳይሆን በክርስቶስ ወደ መቃብር መግባት ምን እያደረግን የምናከብረው ነው? እየዘመርን እልል እያልን የምናመሰግነው። ግን ልብ ብላችሁ አስተውላችሁት ከሆነ እንደዛ አመስግነን እንደዛ እልል ተሰኝተን ግን ፋሲካ ብለን እናከብራለን? ኧረ በለው መልሱ እንጂ አናከብርም። ምንም ጥርጥር የለውም። ገና ለገና ከበሮን ጸናጽሉን ስላነሳ ነው ተፈሰከ ማለት ነው አንልም አይደል? እስከ መቼ ድረስ እንጠብቃለን? እስከ ቅዳሜ ሌሊት 6 ሰዓት ክርስቶስ ከሙታን መካከል ተነሳ የሚለውን አዋጅ እስክንሰማ ድረስ የጾምነውን ጾም አናበቃም። የጾምነውንም ጾም ፈሰክን ብለንም ጭምር አንናገር። ምን ለማለት ነው? በመቃብር ውስጥ የጌታችን የኢየሱስ ክርስቶስ ሥጋው ማረፉ እኛ በኋላ ለምናርፈው እረፍት ምሳሌ ስለሆነ አመሰገንን። የደስታችን ትክክለኛው ፍጻሜ ግን የደስታችን የመጨረሻውን ከፍታ ግን ያገኘነው ክርስቶስ በመቃብር ውስጥ በመግባቱ ብቻ ሳይሆን ያ በመቃብር ውስጥ የገባው ሥጋው ደግሞ ሌሊት 6 ሰዓት ላይ ከሙታን መካከል ምን ሲያደርግ ስላየ ነው? ሲነሳ ስላየ ነው። ይሄ በነገራችን ላይ ክርስቲያኖች እንደ ቀላል ነገር 55ቱንም ቀን ክርስቶስ ከሙታን ተነሳ እየተባለ ስለሚሰበክልን አናቀልም። ይሄ የትንሣኤ ስብከት ዛሬ ላይ ቤተ ክርስቲያናችን ውስጥ ደምቃና ተውባ የምታዩቸው ቅዱሳን በሙሉ የፈሩት በትንሣኤ ነው። ቤተ ክርስቲያን ውስጥ ደምቀው ተውበው የምታገኟቸው ሰማዕታት በሙሉ ደማቸውን ለማፍሰስ ወደኋላ ያላሉት፣
በነገስታትና በመኳንንት ፊት ሲቆሙ ያላፈሩት የሚናገሩትን ቢያጡ እንኳን እግዚአብሔር መንፈስ ቅዱስ አንደበታቸውን ጸፍቶ እንደሚያናግራቸው አምነው መከራውን ሳይሳቀቁ የተቀበሉት ዛሬ የተቀበሉት የሥጋቸው መከራ ነገ ላይ ለሚነሱበትና ከክርስቶስ ቀኝ አብረው ለሚቆሙበት መንገድ እንደሆነ ክርስቶስ በትንሣኤ ስለሰበከላቸው ትንሣኤን የሚያምንም ክርስቲያን በነገራችን ላይ ለዛ ነው ቀጣይ ሕይወት እንዳለ ስለሚያምን ቀጣይ ሕይወት እንዳለ ስለሚያውቅም ጭምር በዚህ ሕይወቱ ለመደሰት ብዙም አይጥርም። በነገራችን ትንሣኤን የሚያምን ክርስቲያን ዋጋውን በመሬት ላይ እንደሚያገኝ ዋጋውን በመሬት ላይ እንደሚከፈለውም ጭምር ስለማያምን ብዙ ነገሩ